ስህተት ሊኖር ይችላል በታምራትና በገድላት ላይ። ምን ስህተት? አንደኛ የቃላት ግድፈት ስህተቶች ሊኖሩ ይችላሉ። የቃላት አጠቃቀም አሁን ቅድም እንዳነሱት ኦኬ፣ በአንድ ወቅት ላይ ኖርማል ስም የነበረ በኋላ ላይ ግን ስድብ ሊሆን የሚችል አሁን ነፍጠኛ ማለት አሁን የኩራት ስም ነበር፣ አሁን በአሁኑ ሰዓት ስድብ ሆኗል። እንደዚህ ያለ ቃላቶች አሁን ቢመጡ እነዚህ ይታረማሉ። ቃላቶች፣ ስሞች ከዘመን በኋላ ስሞች የሆነ ስድብ ሊሆኑም ይችላሉ። ኦኬ ያው ኢትዮጵያ የሚለው ስም ረሃብ ነው ብለው ሰዎቹ በመዝገበ ቃላት ላይ ኦክስፎርድ ላይ ቀይረው ነበረ በግብር ወስደው ማለት ነው። ኢትዮጵያ ማለት እንደዚህ አይደለም። እንደዚህ ያሉት ነገር ሊታረም። ሁለተኛ የታሪክ ስህተቶች ይገኛሉ አሉ። እንደዚህ ያሉ በግልጽ የሚታዩ ነገሮች አሉ። ለምሳሌ በታምረ ማርያም ላይ ታምረ ማርያም የመጣው አጼ ዘያዕቆብ በነገሰ በ7 ዓመት ነው ይላል ታምረ ማርያም መቅደሙ ላይ ከግብፅ ወደ ኢትዮጵያ ከእምነገር አረቢ ለግዕዝ ለሰባ ኢትዮጵያ በግዕዝ ቋንቋ ተጻፈ ነው የሚለው። ኦኬ ያ ማለት ግን ታምረ ማርያም ላይ በሙሉ ከግብፅ የመጣ ነው ማለት ግን አይደለም። ምክንያቱም የናጼ ምኒልክ ታሪክ አለበት ታምረ ማርያም ውስጥ የናጼ ቴዎድሮስ ታሪክ እዚያ ታምረ ማርያም ላይ ልታገኙ ትችላላችሁ። ታምረ ማርያም ከግብፅ ነው የመጣ ብለህ ዝም ብለህ በሙሉ ኮንቴንቱን ውስጥ ላይ ያለውን ልትከራከር አትችልም። ምክንያቱም ከግብፅ የመጣ ዋናው ከግብፅ ነው የመጣው። ግን እመቤታችን ዛሬም ታምር ስለምታደርግ ዛሬማ ያ ታምር እመቤታችን ያደረገች ታምረ ማርያም ላይ ሊቃውንት ሊጽፉት ይችላሉ፣ ሊያስገቡት ይችላሉ በስርዓት። ኦኬ በስርዓት ከገባው ላይ ደግሞ ምናልባት ኦኬ አንድ አካባቢ የሚኖሩ ሰዎች የራሳቸውን እንደው የሆነ ከፍ ለማድረግ የሆነ ነገር ሊጽፉ ይችላሉ። የሆነን አካባቢ ደግሞ ዝቅ ለማድረግ ሊሞክሩ ይችላሉ። እኔ አላነሳም ብዬ ነው። እንደዚህ ያሉ ነገሮች አሉ የታረሙ ከዚህ ቅድም አንስቻለሁ። አጼ ምኒልክን ከፍ ለማድረግ አጼ ቴዎድሮስን ደግሞ ለማራከስ እንደዚህ አይነት አጻጻፎች ነበሩ እና ታርመዋል። የታረሙ ናቸው። አንዳንዱ ታምረ ማርያም ላይ ግን ያለ ይመስለኛል አሁንም ድረስ። እንደዚህ ያሉት ነገሮች ሲኖሩ የግለሰቦች ጥፋት ነው፣ የግለሰቦች ስህተት ነው። ቤተክርስቲያን በዚህ አትመዘንም። በታምራትና በገድላት ላይ መከራከር አይቻልም ሲባል ቤተክርስቲያንም በታምርና በገድልም አትመዘንም ማለታችን ነው። የቤተክርስቲያን መመዘኛዎች 10 መጻሕፍት ናቸው። የተመሰረቱትን በዚያ ላይ ነው። አይሳሳቴ ናቸው። ካኖናይዝ የተደረጉ መጻሕፍቶች ናቸው። በእነሱ ላይ ኮምፕሮማይዝ የለም፣ መደራደር የለም። ግን ገዳማት ያሳተሟቸው ላይ ግለሰቦች ያሳተሟቸው ላይ ቢኖር አቅንቶ ተርጉሞ አብራርቶ እንደ ክርስቲያን ማስተማር ተገቢ ነው። ከዚያ በተረፈ ግን የኢትዮጵያ ውስጥ ያለን አንድ ቅዱስ ገድል የቅዱስ ያሬድን ቅዱስ ያሬድስ ያው ዓለም አቀፋዊ ነው። ለምሳሌ በእኛ ዘመን አሁን ሰማዕታት ሊቢያ ላይ የታረዱ ሰማዕታት አሉ። የኛ ልጆች የእነሱን ሰማዕትነት ካልተቀባችሁ መቀበል አለባችሁ ብለን ሌሎች አህታት ቤተክርስቲያናትን ወስደን በግድ ተቀበሉ ብንል እነሱ ራሳቸው የሚቀበሉበት አረጋግጠው አይተው ታሪኩን አይተው ነው። የግብፅ ሰማዕታት ግብፅ ጋር አሁን በቅርብ የታረዱ አሉ። እነዚህ ሰዎችን አሁን ታሪካቸውን አጥንታ ምን ብላ ነው ቤተክርስቲያን ታቦት ልሰይምላቸው የምትችለው? ኦኬ እንደዚህ ያሉ ካኖናይዝ የሚደረጉ ነገሮች በቀኑና ስለምንለያይ አህታ ቤተክርስቲያናት ቢሆን እዚያ ላይ ተነጋግሮ መፍታት ይቻላል። ስለዚህ ገድላት ላይ ከጅምሩ ስህተት አልባ ናቸው ብላ ቤተክርስቲያን አታምንም። ስህተት አልባ ናቸው ብላ የማትከራከረውንም ስላሉ ስህተቶች ሊኖሩ ስለሚችሉ ደግሞ ኃላፊነት ተወስዶ አሁን ቤተክርስቲያን እየሰራችበት ነው። ለምሳሌ ገድላትን አንድ ሰው እንዲይዝ፣ ታምራትን አንድ ሰው እንዲያጠና፣ ድርሳናትን የሆነ ሰው እንዲያጠና አሳይን የተደረጉ ሊቃውንት አሉ። አሁን ከዚህ ቀደምም ተደርጓል። ለብዙ ዓመት ሲደረግ የቆየ ነው። አሁንም ይደረጋል። ይሄ መናፍቃን ስለሚያወሩ አይደለም። መናፍቃን አይመለከታቸውም፣ የሉም። መናፍቃን በክርስቶስ እንዲያምኑ ነው ማስተማር ያለብን፣ እንዲድኑ ነው። ገድላትና ታምራት ግን የዳኑ ሰዎች ኦኬ የሚማሯቸው የሚያስተምሩባቸው የሚያነቧቸው ናቸው። ስለዚህ በቤተክርስቲያን ታምረ ማርያም ይነበባል። ከዚያ ታምረ ማርያም ከተነበበ በኋላ መቅድም መጀመሪያ ታምረ ማርያም፣ ከዚያ ታምረ ሚካኤል ከዚያ ታምረ ገብርኤል፣ ከዚያ ታምረ አሁን ባለውበት ደብር ሞስትሊ በየሀገሩ የሚደረገው እንደዚያ ይመስለኛል። አንዳንድ ቦታ ላይ ታምረ ማርያምና ታምረ ኢየሱስ ነው ያለው። ከጊዜ አንጻር ከሰዓት አንጻር ነው። እኔ ጋር ብትመጡ ግን ሁልጊዜም በኪዳን ሰዓት ላይ መቅደመ ታምረ ማርያም ይነበባል። ከዚያ አንሳ ኃይለከ ተብሎ የሚካኤል ታምር ይነበባል። ከዚያ
ኦ ሚካኤል ብሎ ዘግቶ ጸሎት ያደርጋል። ከዚያ ወንዘ ትፈትል ወርቀ ወሜላተ ብሎ ታምረ ገብርኤል ይነበብና ከዚያ አልቦ ምሰብ ዘከማይ ዘይት የክዝነካ ወተርከ ወአልቦ መላእክት ምንድነው ወይ ጉድ ዘወትር ምለው ሊጠፋብኝ ነውና አልቦ ምሰብ ዘከማይ ዘይት የክዝነካ ወሰርክ ወአልቦ መላእክት እንዴ አራታው መልስልኝ ዲያቆን መልስ መላእክት ዋሎ መላእክት ወይ ፈተና እስከታችሁ ጻፉልኝ ቆይ አልቦ እምሰ ዘከማይ ዘይት ከዝነጋ ወሰርክ ወአልቦ መላእክት ኧረ በስላሴ ቆይ አንድ ሰው ማስገባ ኧረ መልስ ዲያቆን አይደለም እንትን ምኑ ነው ያያለው ተዛዘዝኩ አይሚሬካ ገብርኤል ናዘን ያስማኒ ቃሌ እስቴተ ጸሎት የዝንቱ አቅረብኩ ለከ አስተምር ለነ ገብርኤል ዛብሰር ካለ ድንግል የሚል ነው እና ቆይ አልመጣልኝም ለማንኛውም በኋላ እንትን ለዋለው እሺ